ሰላም ውድ ቻናላችን ተከታታዮች የሰዓቱ የስፖርት ዜናዎች ደርሰዋል እንደሚከተለው ይቀርባሉ። አርሰናል ነገ ጥቁር ጨርቅ አስሮ ይገባል። አርሰናል በነገው ጨዋታ ከቀናት በፊት ህይወቱ ያለፈውን Former Arsenal goalkeeper Alex Manninger has died at the age of 48 after his car was struck by a train in Austria, police said. The incident occurred. ግብ ጠባቂ አሌክስ ሚንገር ባሳለፍነው ሐሙስ መኪናው በባቡር ተገጭቶ በ48 ዓመቱ ህይወቱ አልፏል። አሌክስ ሚንገር ከአርሰናል በተጨማሪ ለጁቬንቱስና ሊቨርፑል ተጫውቶ አሳልፏል። የቀድሞ የእንግሊዝ ብሔራዊ ቡድንና የቼልሲ ተጫዋች ጆ ኮል ሃሪኬን በዚህ ዓመት ባሎን ዶር የማሸነፍ ዕድል እንዳለው ገልጿል። ሃሪኬን ሻምፒዮንስ ሊግና ዓለም ዋንጫ ካሸነፈ ያለ ጥርጥር ባሎን ዶር ያሸንፋል ሲል ጆ ኮል ተናግሯል። ስለ ሻምፒዮንስ ሊግ ፍጻሜ የተጠየቀው ጆ ኮል ባየር ሙኒክ ከአርሰናል የሚደርሱ ይመስለኛል ብሏል። አርሰናልን በልጅነቱ የለቀቀው ሃሪኬን በፍጻሜ እነሱን ለመግጠም ተመልሶ ይመጣል ሲል ጨምሮ ተናግሯል።